ሆነ ባፉ ስለተናገረ ወንድ ልጅ ስለቀባባሽ የሆነ ስለተንከባከበሽ ከፍ ስላደናነቀሽ የኔ ነው ማለት አትችይም። በቃ የኔ ነው ማለት አትችይም። ነገ ሴት ልጅ ነሽ ቢደርስብሽ ነገር አታቂም። በተሻለሽ አቅም ከራስሽ ጋር ተማከሪና ማድረግ ያለብሽ ነገር አድርጊ። ቁንጫ ዝምብ ያልተማረ ሰው አንድ ነው። እንደ እውነቴን ቁንጫ አሁን ዘሎ የጳጳስ ቆብ ላይ ሊቆጭ ሊል ይችላል። ምን አገባው? ቁንጫ ምን ዝምብም እንደዚህ ነው። ሬት ቆይቼ ነው አትል ምን አትል የፈለጋት ቆሻሻ ቦታ ቆይታ መጣ የሰዎቹ ማዕድ ላይ ቁጭ ትላለች። እንደ ያልተማረ ሰው እንደዚህ ያለው ደፋር ዝም ቁጭ ይልበል። ከውቀት ማዕድ ላይ እንደው ደርሶ ቁጭ ይላል። ሀፍረት ራሱ የለውም። ሰው እኮ ቢችል ማወቅ ካላወቀ መጠየቅ ካልጠየቀ ደግሞ ማፈር ጥሩ። ትናንትና ከእድገት ጋር ተገናኝተው ነበርና መጠቀሚያ ሆና እንደምትቀር እየነገረቻት ነበረ እና ትክክል ናት። ምክንያቱም እንደ ደስታ መሀል ሜዳ ላይ ነው የምትቀረው። ከዚህም ሳትሆን ማለቃቀሱ ነው የሚብሳት። ሄርሜላ እና የደስታ በጣም ልዩነት አለው። እዚህ ላይ ልግባብሽና ማለት ነው። ምክንያቱም ደስታ ምንም የከፈለው መስዋዕት የለም፣ የከፈለውም የፍቅር መላላግ የለም። እናት በጣም ከምንም ላይ ያው ዋጋ ከፈለ ከተባለ ዋጋ የከፈለችውና በፍቅሩ ከምስ ያለች ሲቲኔቱ ነው። ገባሽ? አይወዳደሩም። የደስታ ይሻላል ነው የምልሽ። አዎ ግን ቢሆንም ስልሽ በመሃል ጣልቃ የገባ ሰው መጨረሻ ላይ ሜዳ ላይ እንደሚቀር ለመናገርና ለመግለጽ ያክል ነው። ገብቶሻል? ምክንያቱም በተለይ ሄርሜላ ደግሞ በጣም ብዙ ሰው አስረግጦ ነግሯታል። ወንድምየው ነግሯታል። እንደውም እድለኛ ናት ብዬ ነው የማስበው። ምክንያቱም ይህንን ያክል የሚመክራት ሰው አግኝታለች። ማን ነው በዚህ ልክ የሚመክረው? እንዳትጎዳ፣ መጠቀሚያ እንዳትሆን፣ መሀል ሜዳ ላይ እንደምትቀር ብዙ ሰው እየነገራት ነው። ግን እሷ ልትሰማ አልቻለችም። ገብቶሻል? አሁን አይገባትም። ገብቶሻል? አሁን ገና ናት፣ አይገባትም። ግን የሚገባት ሰዓት ይደርሳል። ገብቶሻል? ምንድነው የሚገባት? የዛኔ ተጎርፋ እያለቀሰች ስከዲህ ሁሉም ለኔ እያሰበ ነበር ሴትነት ተሰምቶት እየመከረኝ የነበረው ብላ የዛኔ ነው የሚሰማት። ገባሽ? አሁን ላይ ምንም ላኮን ትችላለች። ለምን በዛም በዚህም ባፉና በእንትኑ እያቀለጣት ስለሆነ ማለት ነው። ገብቶሻል? እንጂ የሰው ባል የሰው ነው። አንድ ነገር ተናገረች ምን አለ መሰለሽ? ቆይ በኔ ነው እንዴት ጀመረው? ያገባ እሱ አግብቷል፣ አዎ ወልዷል፣ ፈቷል። ማንኛውም ሰው አገባ ፈታ ሌላ ማግባት አይችልም እንዴ ብላለች። ይሄ ሌላ ልዩነት አለው። እነዚህ ልጆች አልተለያዩም፣ አልጨረሱም። ልጅ አለ፣ ልጅ መልሳቸዋል። ገባሽ? እንደዚህ ማለት ሁሉም ያገባል፣ ይፈታል፣ የቀድሞ ህይወቱን እንትን ብሎ ወደ ላይ ይሄዳል። ትክክል ናት። ግን ይሄ ገና ያላለቀ ጉዳይ ነው። ገና ናት። ጣልቃ ነው የገባችው። ክፍተታቸውን ያራዘመችው ያሰፋችው እሷ ናት። ገና ሳይለያዩ አይደል እንዴ መታ ክፍተታቸው ላይ ጣልቃ ገብታ ክፍተታቸውን እንዲረዝም ያደረገችው እሷ ናት። ይሄ ሌላ ልዩነት አለው። አዎ ገባሽ አይደል? ዞሮ ደስታ በዚች አጭር ጊዜ ውስጥ መጠቀሚያ ሆንኩኝ እያለ ነውና እሷ ደግሞ ብዙ ዋጋ ከፈልኩ እያለች አይደለም። የከፈለችው ዋጋ እኔ አልታየኝም። ግን ደግሞ ምናልባት ይኸውልሽ እዚህ ላይ ነጥብ ይኸውልሽ እኔ አሁን ሄርሜላ ነው እንዴት ሴትነት ከሴት እንዴት ሴትነት ነው እዚህ ላይ መልስ የምመልስልሽ እኔ ሄርሜላ እንደዚህ ምናምን አይደለም። ዋጋ ብዙ አልማ ያህልማ ደክማ ይሆናል በውስጧ። ግንኛ ለራሷ ለማረግ ዋጋ ከፈለች የሚባለው ለራሷ ለማረግ በጣም ተረግጣለች፣ ተሰርባለች፣ ያለ ስንትም ተሰጥቷታል። አደረገችም አላደረገችም በማው ቪዲዮ ተረጋግጣለች እንዴ ያለ ስም መች ተሰጠች? በሰራቸው ስራ ነው ስም የተሰጠችው እኮ እንዴ። በሰው ትዳር ላይ ገብቶኛል እኮ ራሷ ባመጣችው ወዳለው ብላ ባመጣችው ጦስ ብዙ ተረገጠች። ተሰደብኩኝ ባንተ ምናምን ይሄን ነው እሷ ዋጋ ከፈልኩ እያለ የምታወራው። ገብቶሻል? እሷ በረፍታ ነው ማለት እሷ ዋጋ ከፈልኩ እያልኩ የምታወራው ባንተ ብዙ እየተባልኩ ነው፣ እየተሰደብኩ ነው፣ ያለ ስም እየተሰጠኝ ነው። በስሟ ነው ባደረገችው ድርጊት ነው ኮሜንት የሰጠናት። በምትሰራው ስራ ነው እየሰደብናት ያለ ነው። ገባሽ? ያለ ስራዬ ማለት አትችልም። ገብቶሻል? ምክንያቱም ያላለቀለት ትዳር ላይ ያላለቀለት ፍቅር ላይ ያላለቀለት ህይወት ላይ ገብታ ነው ያቦካችው። እንዲራራቁ ክፍተት የፈጠረችው ከርግዝና ጀምሮ እሷ ናት ታሲባል።
ስለዚህ እውነቷን እድገት ያለቻትን መሰለሽ ነግመን የሚባል ነገር አለ ገባሽ አንቺ ነገ ጧት እንዲህ አይነት ህይወት እንደሚያጋጥምሽ ምን እርግጠኛ ነሽ ነገ ጧት ይሄ ልጅ ህይወት ጥሎት ያለ መሄዱ ምን እርግጠኛ ነሽ እንዴት ይትነት አገናጁ ብላታለች እንግዲህ ከድንጋይ ላይ ውሃ ማፍሰስ ነው አሁን ምክንያቱም ያንንም እየመጣ እየመከራት እማትመለስ ልጅ ናት ከድንጋይ ላይ ውሃ ማፍሰስ ናት ይቅርታ አድርግልኝ በጣም ተደፍናለች እንጂ በእያንዳንዱ ሰው በስነ ምግባር እየመጣ በሴትነቷ እንዲያትጎዳ ሴት ነኝ እያለ ብዙ ሰው መክሯታል ያንንም ከራሱ ህይወት ከራሱ የተማረውን መስኮ የአብርሃም ወንድም በስነ ምግባር ነግሯታል ገባሽ ይሄ ምንድነው በቃ የቅንጭና መደፈር ሎክሱሻል የማንንም ሐሳብ ያለ መስማት ነው እንጂ እሷ ቋቀስ ተምትላት ያንንም ይሄም እየመጣ በደንብ ኮሜንት በላይ በአካል እየመጡ ከአብርሃም ቤተሰብ እስከ ሩታ ቤተሰብ በደንብ ያስረዷል ግን አሁን አይደለም ይሄን ይገባት መጨረሻ ላይ ነው ምክንያቱም በሰው ህይወት ጣልቃ የገባው መቼም ቢሆን ህይወት ያንደው አንደኛ ለወደፊት ህይወትሽ አታስቢም እንዲብላታለች ትክክል ነው እቺ ልጅ እዚህ ላይ የራሷ ላይ ሆናት ነገር እዚህ ላይ ደክማ ነገጣት የሚመጣው ሁሉ ቪዲዮ ያያዋል ገባሽ ለሷ በጣም ተጽዕኖ አለው ብትገነዘበው ብትረዳው አንድ ባለ ትዳር ወንድ ለጊዜ ይደሰትባታል ላይፉን ይቀጥልባታል ማሳደፊያ ጊዜ ማስተላለፊያ ምክንያቱም የሚስቱ ላይ ተስተካከለለት ድረስ መጠቀሚያ ያረጋታል ከዛ በኋላ አንቀሮ እንደማስታ ማሩ ሲጣፍጥ እንጥለው የለ ልክ እንደዛ አድርጎ መጨረሻ ላይ ሲጥላት ያንንም ይሄም ለከም እየመጣ ሲመክረኝ የነበረው ለኔ ነው ብላ የዛ ጊዜ ነው መሰረጃ ኩኩታ መሐመድ ፈቀቅ አስቀድሞ መጠንቀቅ ሁለት አይነት አለው በሳይንሱ በቪዲዮ አዎ እና እሷ ተመክራለች እንግዲህ ምከረው እምቢ ካለ መከራ ይምከረው ነው እሷ ነገር ብትሰማ ባትሰማ የራሷ ጉዳይ መጨረሻ ላይ ግን ማለቃቀሱ እንደሚብሳት ነው የሚታወቀ ነው ጥርጥር የለውም ይሄም የታወቀ እጅግ በጣም ብዙ የሰው ሰውሰሽ ተጠቅመሽ ነው የምመልሽው አይደለ እሷም እንደዛ ናት አሁን የሰው ቃል ላይ ነው እየተጠቀመች ያለችው ገብቶሻል ያነቃ ደግሞ አገልግሎ ወዲ ነበረበት ቤት ነው የሚመለሰው ታሆለላ ተከክል ወርቅ ያደምጥ ነው ነገሩና ዋጋ ከፈልኩኝ ተሰደብኩኝ ብትል እዚህ ጋር ምንም ትርጉም የለውም እንደውም እንደ ስራዋማ ብዙ ነገር ይገባታል ገና ገብቶሻል ስራዋ እጅግ በጣም አሳፋሪ ነው የሰራችው ስራ ቀላል አይደለም በነገርሽ ላይ ሁሉም የዘራው ነው የሚያጭድ እነዚህ ደረጃ ልንገርሽ እነዚህ ልጆች እቺ ልጅ ወጣልቃ በገባ እስካሁን እኮ አብረው ናቸው እኔ ልንገርሽ ያለምንም ጥርጥር እነዚህ ልጆች ባንድ ነበሩ በጣም የበለጠ ክስተት እንዲፈጠር ያረገችው እሷ ነው ነፍሰ ጡር እያለ ምን አረገ መጀመሪያ የሱ ፎቶ ለጥፋ እየተገረገ ቲክቶክ ላይ መጣ አገባሽ ከዛ የበለጠ እሷ መጣ አብሰርሹ የእንትንህን የአራት መኩኪ ይሄን የእንትንህን የሰዓት ስቆታ እያለ ጭራሹን ክፍተታቸው እንዲፈጠርና የበለጠ እነዚህ ልጆች እንዲራራቁ ያረገች እሷና ቡችሎቿ ናቸው ላያዋጧት ላይጠቅሟት ዛሬ ጎኗ ላይ የሉም ጠፍተዋል የት እንደሄዱ እንጃ እና መጨረሻዋ እንግዲህ የማይረባ መንገድ ላይ ነው ራሷን የምታገኘው እድገትም መናገር ያለባት እንግዲህ ተናግራለች በተለይ ደግሞ እንግዲህ አብርሃም ወንድም ነኝ ብሎ የመጣው እጅግ በጣም መክሯታል አስረግጦ ነግሯታል የሱ ንግግር ነው ትንሽ እንደውም ተጽኖ ፈጥሮባት አብርሃምን ሄዳ እንደዚህ እያሉኝ ነው ብላ እንግዲህ ነግረዋለች ማለት ነው እና እሱም ደግሞ አስረግጦ ነግሯታል ቢፈልጋት ኑሮ ቢያፈቅራት ኑሮ ምንም አይነት ጥያቄ ከራሷ ላይ እንዲፈጥር አያደርግም ነበር የሚያፈቅራት ወንድ እንደዚህ አይደለም ግን ደግሞ እሱ ያው የማንንም ወሬ አትስሚ በማለት በማለባበስ ነው የተዋት ማለት ነው ያሳመናት እሷም ደግሞ ትንሽ ነገር ካላት ውሃ ነው የምትሆነውና ወደው ነው ልቧ ቅልጥ እያለ የነበረው ስለዚህ የሚያፈቅር ሰው ደግሞ ራሷ ላይ ጥያቄ ሊፈጥርባት ሲጀምር ማለት ነው ሄርሜላ ከራሷ ጋር እየተጣላች ነው ያለችው ህሊናዋ እንደማያፈቅራትና ዋጋ እንደሚያስከፍላት ይነግራታል ልቧ ደግሞ አብርሃምን ይላል ስለዚህ ራሷ ከራሷ ጋር አልተስማማችም ራሷ ከራሷ ጋር ጦርነት ውስጥ ነው ያለችው የኔ እናት ይኸውልሽ ታስኮ እስከዛሬ ጊዜ ማቃጠል አይፈልግም ምክንያቱም ከቤት ጋር ተለያይቻለሁ እንግዲህ ከዚህ በኋላ የራሴ ኑሮ ነው እቺ ልጅ ዋጋ እየከፈለችልኝ ነው ወዳኛለህ አፍቀራኛለህ
በቃ ወደ ራሴ ልመለስና የጋር ህይወት ልምራ ማለት ነበር። አፎለለ አልኩሽ እኮ አዎ፣ ምንም አይነት ህሌናዋ ላይ ጥያቄ የሚፈጥርባትን ነገር በሙሉ አያደርግም። ገብቶሻል? አብረን እንኖር ብለዋለች፣ ቤት ገዝቼልሃለሁ ብለዋለች፣ ብዙ ነገር ብለዋለች። እንደ ቪዲዮ እንሄድናና ግን እሱ አንዱንም አልተቀበላትም። አንዱንም መንቃት ያለባት ራሷ ናት። በቁሟ እንቅልፍ ኋላ ግን ማለቃቀሱን እንዳይብስሽ ነው የምለው። እንግዲህ እኔም አሁን ተመክረሽ ግን ካልሰማሽና ካልነቃሽ ኋላ ብታለቅሽ ማንም የሚያዝንልሽ የለም። በነገርሽ ላይ የዘራሽውን እንግዲህ ማጨድሽ አይቀርም። ሁሉንም ኃላፊነቱን ለመውሰድ ሞክሪ። በተረፈ እንግዲህ ውዶችዬ የዛሬው ቪዲዮአችን ይሄንን ይመስላል። ላይክ ሰብ እያደረጋችሁ አበረታቱኝ። 6000 ዛሬ አስገቡኝ እና በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ።